ሰላም ጤና ይስጥልን የአቤል ሚዲያ ተመልካቾች እንደምን አላችሁ? ከአቤል ሚዲያ አዳዲስ መረጃዎችን ይዘን ቀርበናል። እንደሚከተለው ይቀርባል። 663 የጸጥታ አካላትና ኃላፊዎችን ጨምሮ በነዳጅ አሻጥር የተሳተፉ ግለሰቦች መታሰራቸው ተነገረ። በነዳጅ ህገወጥ ንግድና አሻጥር ላይ ተሳትፈው የተገኙ 613 ግለሰቦች በቁጥጥር ስር መዋላቸው ነው የተሰማው። በእስር እርምጃው ከተያዙት ግለሰቦች መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላተሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት ይገኙበታል። በስድስት ክልሎችና በሁለት የከተማ አስተዳደሮች በተደረገው ጥብቅ ፍተሻ 250221 ሊትር ቤንዚን እና 198432 ሊትር ናፍጣ በህገ ወጥ መንገድ ሲዘዋወርና ጥቅም ላይ ሲውል ተይዞ መወረሱንም መረጃዎች ጠቁመዋል። ከተወረሰው ነዳጅ ውስጥ በሽያጭ እንዲውል ከተደረገው 48,663,432 ብር ለመንግስት ገቢ መደረጉ ተገልጿል። በመካከለኛው ምስራቅ በተፈጠረው ጦርነት በተለይ ኢራን የሆርሙዝ የነዳጅ መተላለፊያን መዝጋቷን ተከትሎ በዓለም ደረጃ የነዳጅ ዋጋ እያሻቀበ መምጣቱ ይታወሳል። በዚህም በሀገራችን ነዳጅ መደበቅ፣ በችርቻሮ መሸጥና በመሳሰሉት በተፈጠሩ ችግሮች በየቦታው ቀኑን ሙሉ ተሽከርካሪዎች በየማደያው ተሰልፈው እንደሚውሉና ለከፋ ችግር እየተጋለጡ እንደሚገኙ እየተነገረ ነው። 48 ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር መዋላቸው ተነገረ። ያለ ህጋዊ የጉዞ ሰነድ ወደ ኢትዮጵያ በመግባትና የሌሊት ሽፋን በመጠቀም በደረቅ ጭነት ተሽከርካሪ ከሀገር ለመውጣት በመጓዝ ላይ የነበሩ 48 ኤርትራውያን ወጣቶች በቁጥጥር ስር መዋላቸው ተነግሯል። ከሌሊቱ 9 ሰዓት ላይ በመለስተኛ የደረቅ ጭነት ተሽከርካሪ አይሱዙ ተደብቀው ሲጓዙ በደረሰ ጥቆማ በቁጥጥር ስር መዋላቸው የተገለጸ ሲሆን ግለሰቦቹ በርካታ ክልሎችን፣ ዞኖችንና ወረዳዎችን አቋርጠው ኦሞ መድረሳቸው ነው የተነገረው። በኤርትራ ከቅርብ ጊዜ ወዲህ ወጣቶች አስገዳጅ የሆነውን ብሔራዊ ግዳጅ በመሸሽ ባገኙት አቅጣጫ ሁሉ በስፋት በመሰደድ ላይ መሆናቸው የሚታወስ ሲሆን በአሁኑ ወቅት በሀገሪቱ ያለው የፖለቲካ ውጥረት ዜጎች አማራጭ ፍለጋ ወደ ጎረቤት ሀገራት እንዲሰደዱ ዋነኛ ምክንያት ሆኗል ተብሏል። እነዚህ በቁጥጥር ስር የዋሉት 48 ወጣቶችም በሀገሪቱ ያለውን ሁኔታ በመሸሽ ለተሻለ ሕይወት ለመሰደድ የሞከሩ መሆናቸው ተገልጿል። የኢራን የኒውክሌር ጣቢያ መመታቱ ተነገረ። የዓለምን ሚዲያዎች ትኩረት የሳበና ሰበር ዜና ሆኖ እጅግ መነጋገሪያ የሆነ ጉዳይ ተደርጎ እየተወራለት ይገኛል። ኢራን ከቁልፍ የኒውክሌር ተቋማቷ አንዱ በሆነው ናታንዝ ላይ ጥቃት መፈጸሙን አስታውቃለች። ይህንን ተከትሎ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ማንኛውንም የኒውክሌር አደጋ ስጋት ለማስወገድ ሲባል ወታደራዊ እርምጃ በአስቸኳይ እንዲቆም አሳስቧል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባወጣው መግለጫ ከጣቢያው ውጭ ባለው የራዲዬሽን መጠን ላይ እስካሁን ምንም አይነት መጨመር እንዳልተመዘገበ ገልጾ መረጃዎችን እያጣራ መሆኑን አስታውቋል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ማንኛውም የኒውክሌር አደጋ ለማስወገድ ሲባል ሁሉም ወገኖች ወታደራዊ ተአቅቦ እንዲያደርጉ በድጋሚ ጥሪያቸውን አቅርበዋል። ከመሬት በታች የሚገኘው ይህ የኢራን የኒውክሌር ጣቢያ ባለፈው ሐምሌ ወር ላይም በአሜሪካ ተደብቦ እንደነበረ መረጃዎች አመላክተዋል። ቴሄራን የኒውክሌር ፕሮግራሟ ለሰላማዊ ጥቅም ብቻ የሚውል መሆኑን ብትገልጽም የጥራት ደረጃው 60 በመቶ የደረሰ ዩራኒየም ማበልጸጓ ለጦር መሳሪያነት ከሚያስፈልገው 90 በመቶ ጋር የቀረበ መሆኑ ስጋትን ፈጥሯል ተብሏል። ይህ ጥቃት የተፈጸመው ዋሽንግተንና ቴሄራን ስለ ኒውክሌር ፕሮግራሙ ድርድር በጀመሩ በሁለተኛው ቀን መሆኑ የሰላም ሂደቱን ይበልጥ አዳጋች ሊያደርገው እንደሚችል ተገምቷል። ኢራን ለመጀመሪያ ጊዜ የ4000 ኪሎ ሜትር የረጅም ርቀት ተምዘግዛጊ ሚሳኤሎችን መተኮሷ ተሰማ። ኢራን 4000 ኪሎ ሜትር ርቀት ላይ የሚገኘው የእንግሊዝ አሜሪካ የጦር ቤዝ ዲያጎ ጋርሲያ ላይ ያነጣጠረ ተኩስ ነው የፈጸመችው ተብሏል። ምንም የተፈለገውን ኢላማ ሚሳኤሎቹ ባይመቱም የኢራንን አቋም ግን አሳይተዋል ነው የተባለው። ከዚህ በፊት የኢራን የኒውክሌር አቅሞች 2000 ኪሎ ሜትር በላይ መሄድ አይችሉም የሚለውን እሳቤ የቀየረ ተደርጎም ተወስዷል። እንግሊዝ የጦር ሰፈሮችን አሜሪካ ኢራን ላይ ለምታካሄደው ዘመቻ እንድትጠቀምበት መፍቀዷን ተከትሎ የተሰጠ አጸፋ መሆኑም ነው እየተነገረ የሚገኘው።
የኢራን ባህር ኃይል በወሰደው እርምጃ በተባበሩት አረብ ኤምሬትስ የሚገኘው አልሚንሃድ እና ኩዌት በሚገኘው አሊ አልሳሊም የአየር ጣቢያ ላይ ባሊስቲክ ሚሳይሎችና ሰው አልባ አውሮፕላኖችን በመጠቀም መደብደቡን ገለጸ። የእስራኤል ጦር በሳምንቱ መጨረሻ በኢራንና ሊባኖስ ከ200 በላይ ስፍራዎችን በመምታቷ የሚሳይል ማስወንጨፊያዎችን፣ የአየር መከላከያ ስርዓቶችንና ወታደራዊ ሰፈሮችን ኢላማ በማድረግ ጉዳት አድርሷል ተብሏል። የመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ አንስቶ 198 የሮኬት ቁርጥራጮች በዌስት ባንክ ላይ ወድቀው ከ12 በላይ ሰዎች ጉዳት እንደደረሰባቸው አንድ የፊሊስጤም ፖሊስ ገልጿል። የኢራን ጤና ሚኒስቴር በበኩሉ የዩናይትድ ስቴትስ እስራኤል ጦርነት ከጀመረበት ጊዜ አንስቶ ቢያንስ 20984 ሰዎች ቆስለዋል። 7 ሆስፒታሎች ከአገልግሎት ውጭ የሆኑ ሲሆን 36 አምቡላንሶች ደግሞ ተጎድተዋል ሲል ማስታወቁ ተነግሯል። ኢራን ቀይ ባህርና ባቢኤል መንደብን እዘጋለሁ ስትል ዛተች። አሜሪካ ካርግ ደሴት ላይ ተጨማሪ የጥቃት እርምጃ የምትወስድ ከሆነ ከሆርሙዝ ሰርጥ የተሻገረ የባህር ላይ ቀውስ እፈጥራለሁ ስትል ዝታለች። ኢራን ቁልፍ የነዳጅ ምንጯ በሆነው ካርግ ደሴት ላይ እርምጃ ከተወሰደ በባቢኤል መንደብና ቀይ ባህር የውሃ መስመሮች ላይ አደጋ ያስከትላል ማለቷን ታስኒም የዜና ምንጭ ዘግቧል። የአሜሪካና እስራኤል የተቀናጀ ጥቃት የበረታባት ኢራን የውሃ መስመሮችን መዝጋትን እንደ አማራጭ ስልት እየተጠቀመች ነው። ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን ሆርሙዝ ሰርጥን በመዝጋቷ አሜሪካን ጨምሮ በበርካታ ሀገራት ላይ ከፍተኛ የኢኮኖሚ ጫና እየተፈጠረ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አስታወቁ። ፑቲን ከቅዳሜ ጀምሮ በኢራናውያን የተከበረውን አዲስ ዓመታቸውን ኑሩዝ በማስመልከት ነው ይህንን የአጋርነት መልእክት ያስተላለፉት። የሩሲያው ፕሬዝዳንት ጽሕፈት ቤት እንዳለው ፑቲን የመልካም ምኞት መግለጫቸውን ያስተላለፉት ለኢራኑ ከፍተኛ መሪ አያቶላ ሙጂታባ ካሚኒ እና ለኢራኑ ፕሬዝዳንት መሱድ ፔጂኪያን ነው። ፕሬዚደንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ይህን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ፣ ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም እገልጻለሁ ማለታቸውን የሮይተርስ የዜና ወኪል ዘግቦታል። ቀጥሎ ደግሞ በርካታ ዓለም አቀፍ ሚዲያዎች እየተቀባበሉት ይገኛሉ። የፕሬዝዳንት ፑቲን መልእክት የእንኳን አደረሳችሁ መልእክት ብቻ ሳይሆን በመካከለኛው ምስራቅ ባለው ጦርነት ከኢራን ጎን ስለመሆናቸው በግልጽ አቋማቸውን የሚያሳይ ነው እየተባለ ይገኛል። ሩሲያ ኢራንን በመረጃ እያገዘች ነው የሚሉ ስሞታዎች ሲቀርቡባት መሰንበቱም የሚታወስ ነው። ይህንን ተከትሎ ሩሲያ ለኢራን የምታደርገውን የመረጃ ድጋፍ እንድታቆም ትራምፕ ቢጠይቁም አሜሪካ ለዩክሬን የምታደርገውን የመረጃ ድጋፍ ካቆመች ሩሲያም ለኢራን የምታደርገውን ድጋፍ ታቆማለች የሚል ምላሽ እንደሰጠ መረጃዎች አመላክተዋል። ይሁን እንጂ አሜሪካም የሩሲያን ጥያቄ አልተቀበለችም፣ ሩሲያም ኢራንን ከመደገፍ አልተቆጠበችም እየተባለ ነው የሚገኘው። ኢራን የኤሚሬትስ አንድ ከተማ ነዋሪዎችን አስጠነቀቀች። የኢራን አብዮታዊ ዘብ ሰራዊት ኢራን በተባበሩት አረብ ኤሚሬትስ የአንድ ከተማ ሙሉ ሕዝብ አካባቢውን እንዲለቅ ማስጠንቀቂያ ሰጥቷል። የጥቃት ኢላማ ከመሆናቸው አስቀድሞ ለቀው እንዲወጡ አስጠንቅቃለች። በኢራን ማስጠንቀቂያ የተሰጣቸው የራስ አልካይማ ከተማ ነዋሪዎች ናቸው። 200,000 ገደማ ሕዝብ የሚኖርባትን ራህ አልካይማ ከተማ ሙሉ ለሙሉ ለቀው እንዲወጡ ትዕዛዝ ያስተላለፈው የኢራን አብዮታዊ ዘብ ከተማዋ ቀጣይ የጥቃት ኢላማ እንደምትሆን ተገልጿል። የኢራን አብዮታዊ ዘብ ባወጣው ማስጠንቀቂያ ይህ አካባቢ የኢራን ደሴቶች ላይ ለሚደረጉ ወታደራዊ እንቅስቃሴዎች ጥቅም ላይ እየዋለ በመሆኑ ራስ አልካይማ ከተማ በቀጣይ ጊዜ ውስጥ ኢላማ ስለምትሆን ሁሉም ነዋሪዎች በተቻለ ፍጥነት ከተማዋን እንዲለቁ እንጠይቃለን ብሏል። አሜሪካና እስራኤል በቅንጅት ጦርነት የከፈተችባቸው ኢራን ኤሚሬትስን የጥቃት ኢላማ አድርጋለች። ኢራን ከምድረ ገጽ አጠፋለሁ ከምትላት እስራኤል ይልቅ ኤሚሬትስ ላይ የፈጸመችው የሚሳኤልና ድሮን ጥቃት እንደሚልቅ መረጃዎች ያመላክታሉ። የአሜሪካና የእስራኤል ጦር በደቡብ ምዕራብ ኢራን በሚገኝ የአየር ኃይል ጦር ሰፈር ላይ የአየር ድብደባ ፈጸሙ። የአሜሪካና የእስራኤል ኃይሎች በርካታ የተቀናጀ የአየር ድብደባ በኢራን የጦር መሳሪያ ማከማቻዎች ላይ ፈጽመዋል። ጥቃቱ ያነጣጠረው በኩዚስታን ግዛት በዴዝፉል በሚገኘው ቫህዳቲ በተሰኘው የኢራን አየር ኃይል የጦር ሰፈር ላይ ነው። የጦር ሰፈሩ በደቡብ ምዕራብ ኢራን ከኢራቅ ድንበር አቅራቢያና ለፋርስ ባህረ ሰላጤ ቅርብ በሆነ እጅግ ስትራቴጂካዊ ቦታ ላይ የሚገኝ ሲሆን
አካባቢው ለቀጠናዊ ወታደራዊ እንቅስቃሴዎች ቁልፍ ኮሪደር ነው። ድብደባው የኢራን የጦር መሳሪያ ክምችት ለማውደምና በዚያ አካባቢ ያለውን ወታደራዊ የመንቀሳቀስ አቅም ለመቀነስ ያለመ እንደሆነ ተዘግቧል። የተባበሩት አረብ ኤሚሬትስ ለረጅም ጊዜ ለሚቆይ ጦርነት ዝግጁ መሆኗን ገለጸች። የተባበሩት አረብ ኤሚሬትስ ለረጅም ጊዜ ለሚቆይ ጦርነት ዝግጁ መሆኗን የገለጸች ሲሆን ያለማቋረጥ እስከ 9 ወራት ለሚቆይ ጦርነት የታጠቀች መሆኑን አመላክታለች። የአሜሪካ ባለስልጣናት ሳውዲ አረቢያ በኢራን ላይ በሚደረጉ የማጥቃት ስራዎች ላይ እንድትሳተፍ ግፊት እያደረጉ ቢሆንም ሪያድ ግን ነገሮች የበለጠ እንዳይባባሱ በመስጋት በቀጥታ ጣልቃ ለመግባት ጥንቃቄ እያደረገች ነው። ተጨማሪ የአሜሪካ ወታደሮችና ቁሳቁሶች ወደ ቀጠናው እየገቡ ሲሆን በቅርቡም በሺዎች የሚቆጠሩ የባህር ኃይልና መርከቦች ስምሪቱን ለማጠናከር ትዕዛዝ ተሰጥቷል ተብሏል። የአሜሪካና የእስራኤል አየር ኃይል በደቡባዊ ኢራን በሁዚስታን ግዛት የሚገኘውን የኢራን አብዮታዊ ዘብ ከመሬት በታች ያለ ሚሳኤል ማምረቻ ፋብሪካን ደብድበዋል ተብሏል። አሜሪካ የዓለምን የኢነርጂ ዘርፍ በብቸኝነት ለመቆጣጠር እየተንቀሳቀሰች ነው ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለሀገራቸው የቴሌቪዥን ጣቢያ በሰጡት መግለጫ አሜሪካ ሩሲያን ከሁሉም የዓለም የኢነርጂ ገበያዎች ለማስወጣት ከፍተኛ ጥረት እያደረገች መሆኑን አስታውቀዋል። እንደ ሚኒስትሩ ገለጻ ዋሽንግተን ሞስኮን ከአውሮፓ የኢነርጂ ገበያ በማግለል የዘርፉን የበላይነት በግልጽ ለመቆጣጠር እየሰራች ሲሆን ይህም ለዓለም አቀፍ ግንኙነቶች ምንም አይነት ማዕቀፍ ወደሌለበት ጊዜ መመለስ መሆኑን ተናግረዋል። ላቭሮቭ አክለውም ሞስኮ ከአሜሪካ ወገን የሩሲያን ጥቅሞች ለማስከበር የሚያስችል ምንም አይነት ቁርጠኝነት እስካሁን አለማየቷን ጠቁመዋል። አሜሪካውያን ለትብብር ዝግጁ መሆናቸውን ቢናገሩም በተግባር ግን የጋራ ተጠቃሚነትን የሚያረጋግጡ ፕሮጀክቶችን ከመተግበር ይልቅ የራሳቸውን ፍላጎት ብቻ እንደሚያስቀድሙ ሚኒስትሩ ተናግረዋል። አሜሪካውያን የራሳቸውን ጥቅም ከማንኛውም ዓለም አቀፍ ስምምነቶች በላይ እንደሚያስቀድሙ በግልጽ የታየበት ሁኔታ ነው ሲሉ ወቅሰዋል። ይህ የአሜሪካ አካሄድ ያልተለመደና ዓለም አቀፍ ሕግጋትን የጣሰ መሆኑን የገለጹት ላቭሮቭ የሩሲያ የኢነርጂ ዘርፍ ላይ እየተደረገ ያለው ጫና የዓለምን የኢኮኖሚ ሚዛን የሚያናጋ መሆኑን አመላክተዋል። የሩሲያ ጥቅሞች ግምት ውስጥ ሳይገቡ የሚደረግ ማንኛውም አይነት የትብብር ጥሪ ተቀባይነት እንደሌለውና ሞስኮ የራሷን የኢነርጂ ደህንነት ለማስጠበቅ መስራቷን እንደምትቀጥልም በዚሁ መግለጫቸው ላይ ተመላክቷል። ብሪታንያ የአየር ኃይል ጣቢያዎቿን አሜሪካ ለጥቃት እንድትጠቀምባቸው ፈቀደች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከአሜሪካ በሆርሙዝ ወሽመጥ አካባቢ ለምታከናውነው የማጥቃት ዘመቻ የብሪታንያን የጦር ሰፈሮች መጠቀም እንደምትችል በይፋ ፈቅደዋል። ይህ ውሳኔ በሁለቱ ሀገራት ወታደራዊ ትብብር ላይ ትልቅ ለውጥ ያመጣ ተብሏል። ቀደም ሲል አሜሪካ እነዚህን የጦር ሰፈሮች መጠቀም የምትችለው ለጥንቃቄና ለመከላከል ተግባራት ብቻ ነበር። አሁን ግን በቀጥታ ለሚሰነዘሩ ጥቃቶች እንድትጠቀምባቸው ሙሉ ፈቃድ ተሰጥቷል ተብሏል። የአሜሪካው ፕሬዝዳንት ትራምፕ የብሪታንያን ውሳኔ ቢያደንቁም ውሳኔዎቹ ከዚህ በላይ መፍጠንና መተግበር ነበረባቸው ሲሉ ቅሬታቸውን አክለዋል። የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አራግቺ በበኩላቸው ጠቅላይ ሚኒስትር ስታርመር ይህን ውሳኔ በማሳለፋቸው የገዛ ዜጎቻቸውን ሕይወት ለአደጋ አጋልጠዋል ሲሉ ክፉኛ ተችተዋል። ብሪታንያ የአየር ክልሏንና የጦር ሰፈሮቿን ለጥቃት ክፍት ማድረጓ በቀጠናው ያለውን ውጥረት ከፍ ሊያደርገው እንደሚችል ተገምቷል። ውድ የአቤል ሚዲያ ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።